ሸይጣን እንዳይቀርብህ ትፈልጋለህ? እንዲፈራህ ትፈልጋለህ? ሸይጣን ማለት ለሰው ልጆች ቀንደኛ ጠላታቸው ነው። ሸይጣን ማለት የሰው ልጆችን ወንጀል ላይ የሚያስወድቃቸው ነው። እንግዲያውስ ከፈለክ ይህን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ፊ የውሚን ሚአተ መራ፣ በቀን ውስጥ 100 ጊዜ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ አሉ። ምንደውን ተመልከቱ። ካነት ለሁ ዐድለ 10 ሪቃብ 10 ባሪያ ነፃ እንዳወጣ ይቆጠርለታል። ወኩቲበት ለሁ 100 ሐሰና 100 መልካም ሥራ ይጻፍለታል። ወሙሕየት ዐንሁ 100 ሰይአ 100 ኃጢአት ወይም ወንጀል ይሰረዝለታል አሉ። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ፣ በዚህ ቀን እስከሚያመሽ ድረስም ከሸይጣን መጠበቂያ ይሆነዋል ወይም ደግሞ ከሸይጣን ይጠበቃል። ሸይጣን አይቀርበውም ማለት ነው። ወለም የእቲ አሐድ ቢአፍضለ ሚማ ጃአ ቢሂ ኢላ አሐዱን ዐሚለ አክተረ ምን ዛሊክ፣ ከዚህ በላይ የሰራ ሰው ካልሆነ በቀር ማንም ከመጣበት የተሻለ ነገር ይዞ አልመጣም አሉ ዐለይሂ ሰላቱ ወሰላም። ሊሃዛ ያ አኺ ሸይጣን እንዳይቀርብህ እንዲፈራህ እንዲሸሽህ ከፈለክ ይህንን ቀላል ዚክር በቀን ውስጥ 100 ጊዜ ማለትን እንዳትረሳ። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።